የሰቆቃ ማዕከል የሚፈጸም እንጂ የማይነገር አያሌ መከራ፣ ሞት እንግዳ ነገር መሆኑ ያበቃበት ስቃይ፣ ድኖ መገኘት ውሎ ማደር ብርቅ የሆነበት ሰቀቀን ከደብረ ሲና እስከ ደብረ ታቦር ከደብረ ወርቅ እስከ ደባርቅ የተለመደ ሆኗል። የአማራ ክልል የሚባለው የአገሪቱ ክፍል ደምን እንደ ውሃ የሚቀዳ መገደልን ተለምዷዊ ድርጊቱ ያደረገ ሕዝብ የሚኖርበት ሆኗል። ተማሪዎች አይማሩም፣ ነጋዴዎች ወደ ገበያ አይሄዱም፣ ሰዎች ወደ ገጠርም ወደ ከተማም አይንቀሳቀሱም፣ አርሶ አደሮች እርሻቸው ላይ አይገኙም። በነፍሱ የቆረጠ ገበሬ ልረስና ላርም ብሎ ወደ ማሳው ቢሄድ የሚመለሰው አስከሬኑ ነው። ለዚህ ምሳሌ የሚሆነን አቶ ዘውዴ ጫኔና አቶ እንቻለው መኮንን የተባሉት አርሶ አደሮች ናቸው። በጎጃም ደብረ ወርቅ ከተማ አቅራቢያ የሚኖሩት ሁለቱም አርሶ አደሮች አገር አማን ሰፈር ሰላም ብለው ባለፈው ነሐሴ 9 ቀን ለእርሻ ስራቸው ወደ ማሳቸው ወጡ። ካፍታ ቆይታ በኋላ ግን በአቅራቢያቸው ከባድ የተባለ ተኩስ ተከፈተ። የፋኖ ታጣቂዎችና የመንግስት ወታደሮች መዋጋት ጀመሩ። የመንግስት ወታደሮች ከባድ መሳሪያ ይተኩሳሉ። አርሶ አደሮቹ ዘውዴና እንቻለው ለስራ ከወጡበት ማሳ ተነስተው የመንግስትን የከባድ መሳሪያ ሽሽት ወደ ቤታቸው ሮጡ። በእጃቸው የያዙት አንዳች መሳሪያ የለም። አርሶ አደሮቹ ወደ ቤታቸው ሲሸሹ ግን መንገድ ላይ በመንግስት ወታደሮች ተያዙ። ወታደሮቹ አላመነቱም። እናንተ የፋኖ ደጋፊዎች ብለው ሁለቱንም ረሸኗቸው። የሟቾቹን ስልክ ወስደውም ወደ ቤተሰብ ደወሉ። አስከሬናችሁን ውሰዱ ካሉ በኋላ ይህንን ነገር ለማንም ብትናገሩ እናንተንም እናጠፋችኋለን ብለው በቀሪ ቤተሰብም ላይ ዛቱ። ይህ ታሪክ የተገኘው ሰሞኑን ይፋ ከተደረገው መንግስታዊው የሰብአዊ መብቶች ኮሚሽን ሪፖርት ላይ ነው። በአማራ ክልል ውስጥ ስራዬ ግብርና ነው ብሎ ማሳ ላይ መገኘትም ከሞት አያስመልጥም ሲባል እንዲህ ያሉ ታሪኮችን እማኝ በማድረግ ነው። በዚያው በጎጃም ሜጫ ወረዳ ወተት አባይ ቀበሌ ባለፈው ሰኔ 8 ቀን 2016 ዓ.ም ከቀኑ 8 ሰዓት አካባቢ ተመሳሳይ ድርጊት በአርሶ አደሮች ላይ ተፈጽሟል። መጀመሪያ በአካባቢው ሲያልፍ በነበረ የመንግስት ሰራዊት ላይ ፋኖች የደፈጣ ጥቃት ካደረጉ በኋላ አመለጡ። የመንግስት ወታደሮች ጉዟቸውን ሲቀጥሉ አርሶ አደሮችን አገኙ። 10ሩን ገድለው 2ቱን አቁስለው ሄዱ። ይህንን የበቀል እርምጃ ነው ይለዋል ኮሚሽኑ። ሐምሌ 24 ቀን ደግሞ በባህር ዳር ዙሪያ ወረዳ ይባብ ቀበሌ ሌላ ግድያ ተደረገ። ከጠዋቱ 2 ሰዓት ተኩል ላይ የ42 ዓመቱ አርሶ አደር ታደለ እውነቴ የበቆሎ ማሳ ለማሳረም የቀን ሰራተኞችን መንገድ ዳር ቆመው በመጠባበቅ ላይ ያሉ የመንግስት ወታደሮች ደረሱባቸው። ጭንቅላታቸውን በ2 ጥይቶች መትተው ገደሏቸው። የ4 ልጆች አባት፣ የቤተሰብ አስተዳዳሪ፣ ስራቸው አርሶ መኖር እንጂ ፖለቲካና ስልጣንን መመኘት ያልሆነ አርሶ አደር ተረሸኑ። እጅግ ጥቂት በተነገረለትና ብዙ በደል በተፈጸመበት በዚያ የመተላለቅ ሸለቆ ውስጥ ተማሪም ሆነ መምህር መሆን ላለመገደል ዋስትና አይደለም። ለዚህም ምሳሌ የሚሆነን ባሳለፍነው መስከረም 6 በጎንደር ደባርቅ ከተማ የተፈጸመው ታሪክ ነው። በክልሉ ትምህርት መጀመር አለበት ብሎ ጥሪ ያደረገው የአቶ አረጋ ከበደ መስተዳደር ከመስከረም የመጀመሪያ ሳምንት አንስቶ መምህራን ወደ ትምህርት ቤቶቻቸው እንዲሄዱ አዘዘ። ይህንን ተከትሎም ክረምቱን በገጠር ቤተሰቦቻቸው ጋር ያሳለፉ መምህራን ለዚሁ ህዝባዊ አገልግሎትና መንግስታዊ ጥሪ ሲሉ ደባርቅ ከተማ ገቡ። በአንድ ሆቴል ውስጥም አደሩ። መስከረም 6 ማለዳ ግን በደባርቅ ከተማ ጦርነት ተቀሰቀሰ። ፋኖና የመንግስት ወታደሮች መዋጋት ቀጠሉ። በዚህ ውጊያ ኢላማቸውን ባልጠበቁ ተኩሶችና በተበራሪ ጥይቶች ቢያንስ 20 ሲቪል ሰዎች ተገደሉ። ከዚያ የፋኖ ታጣቂዎች ከተማውን ለቀው ወጡ። የመንግስት ወታደሮች ቤት ለቤት መዞር ጀመሩ። 9 ሰዎችንም እያወጡ መግደልና መጣል ቀጠሉ። ከነዚህ ውስጥ 5ቱ የመንግስትን ጥሪ አክብረው ከገጠር ወደ ከተማ የሄዱትና ሆቴል ውስጥ አልጋ ይዘው የነበሩት መምህራን ናቸው። ይህንንም ያለው ኢሰመኮ ነው። በርካታ የጽንፈኛው መሪዎች እርምጃ ተወስዶባቸዋል። በቀጣይም ይሄ ተጠናክሮ ይቀጥላል። ሰላም ሊመጣ ከሆነ ኃይል ያስፈልገዋል ማለት ነው። መመታት መቻል አለበት። መንግስት እንዲህ ይዝታል፣ ከዚያም ሲቪልና ለፍቶ አዳሪውን ህዝብ ይገድላል። ይህ 5 ከዚያ በላይ ዓመታት ያደረገው ተግባሩ ነው። ይህንንም በኦሮሚያ ውስጥ እሱ ሸኔ የሚለውን ኃይል እዋጋለሁ እያለ የኦሮሞን አርሶ አደር ሰቆቃና ሞት በማብዛት በትግራይ 2 ዓመት ባደረገው ውጊያ 1 ሚሊዮን የሚደርስ ህዝብ በመፍጀት አሳይቷል። በአማራ ክልልም እያደረገ ያለው ይህንኑ ነው። በታጣቂ ስም ህዝብን መፍጀት፣ በአማጺ ሰበብ ለፍቶ አዳሪውን መግደል። በዚህ ክልል ውስጥ የፋኖ አባልም ሆነ ደጋፊ አለመሆን ከመገደል አያድንም።
ለዚህ ማስረጃ የሚሆነን በሰሜን ሸዋ ደብረ ሲና ከተማ አቅራቢያ የምትገኘው ሾላ ሜዳ ላይ የሚኖሩት ነዋሪዎች ላይ የተካሄደው መንግስታዊ ጭፍጨፋ ነው። ነገሩ የሆነው ባሳለፍነው ሰኔ 19 ማለዳ ነው። በዚህ አካባቢ የፋኖ ታጣቂዎች የሚንቀሳቀሱበትን ቦታ ለመክበብ መከላከያና አጋሮቹ እቅድ አውጥተው ተንቀሳቀሱ። ሆኖም የመንግስት ወታደሮች አልቀናቸውም። ቦታው ጋር ሲደርሱ ፋኖች አካባቢውን ለቀው ወጥተዋል። በዚህ ጊዜ ወታደሮቹ ተበሳጩ። ከሄዱበት ሲመለሱም በመንገድ ላይ ያገኟቸውን ቤታቸው በር ላይ ቆመው የነበሩና ሻይ ቤቶች አካባቢ የተገኙ ሰዎችን በዚያች ሾላ ሜዳ በተባለች መንደር ውስጥ ጨፈጨፉ። በድምሩ 15 ሲቪሎችን ለፋኖ መረጃ ትሰጣላችሁ፣ ፋኖን ትደብቃላችሁ በማለት በደቂቃዎች ውስጥ ገደሏቸው። በአማራ ክልል ሁሉንም ነገር ቤት ተቀምጬ ላሳልፈው ማለትም ከመገደል እንደማያድን ምስክር የሚሆነው የአቶ ይመር መስፍን ታሪክ ነው። አርሶ አደር ይመር በጎጃም ሰሜን ሜጫ ወረዳ በሚገኘው መኖሪያ ቤታቸው ክፉ ቀኑን ለማሳለፍ ቆዝመው ተቀምጠዋል። ባሳለፍነው ሰኔ 30 ማለዳ ላይ ግን ወታደሮች ወደ መኖሪያ ቤታቸው ገቡ። በባዶ እግራቸው አስወጥተውም አምቦ መስክ ወደ ተባለው ቀበሌ ወሰዷቸው። ንጋት 12 ሰዓት ገደማ ነው። ፋኖነህ ልጆችም ፋኖ ናቸው በማለት እዚያው ረሸኗቸውና አስከሬናቸውን ጥለውት ሄዱ። በባህር ዳር ዙሪያ ወረዳ በአቶ ወርቁ ስሜ ቤትም ደግሞ እንዲህ ሆነ። የ74 ዓመቱ አዛውንት በቤታቸው ውስጥ ከቤተሰቦቻቸው ጋር ቡና እየጠጡ ነው። ከቀኑ 8 ሰዓት ገደማ ሆኗል። በድንገት የመንግስት ወታደሮች ወደ ቤታቸው በኃይል ገቡ። ቤተሰቡን ሁሉ መደብደብም ጀመሩ። በመጨረሻም አቶ ወርቁን በመኪና ጭነው ወደ ወታደራዊ ካምፓቸው ወሰዷቸው። ከአንድ ሰዓት ቆይታ በኋላ በመኪና ጭነው ወደ ሰፈራቸው መለሱና አዛውንቱን ከመኪናው ላይ ገፍትረው ወደ መሬት ጣሏቸው። ከዚያም በወደቁበት 3 ጥይት አከታትለው ተኮሱና ገደሏቸው። በአማራ ክልል ውስጥ በሁሉም ቦታ ሞት አለ። በቤትም በቤተ ክርስቲያንም በእርሻ ቦታም በሻይ ቤትም በሆቴልም በጎዳናም ግድያ አለ። በገበያም መገደል አለ። በሁሉም አካባቢ አሰቃቂ አገዳደል አለ። በሁሉም ስፍራ ገዳይ አለ። የሚሞተው ደግሞ ከሁሉም አይነት የህብረተሰብ ክፍል ነው። ሕፃናት፣ አዛውንት፣ የሃይማኖት አባት፣ ሴት፣ ተማሪ፣ ነጋዴ፣ መምህር፣ የመንግስት ሰራተኛ ሁሉም ይገደላሉ፣ ይቆስላሉ። ባሳለፍነው ነሐሴ 6 ቋሪት ላይ የተፈጸመውን ምሳሌ ስናደርግ አቶ ካሳ ምትኩን እናገኛለን። በዚያ ወረዳ ገነት አቦ በተባለ ቦታ ይኖሩ የነበሩት አቶ ካሳ መስማት የተሳናቸው አካል ጉዳተኛ ናቸው። የሚጥል በሽታም አለባቸው። የመንግስት ወታደሮች ሲያናግሯቸው ጆሮአቸው መስማትን አልታደለምና ምላሽ አልሰጧቸውም። ትዕግስት ያልፈጠረባቸው ወታደሮቹ አከታትለው ተኮሱና ገደሏቸው። ባህር ዳር ላይ የተገደሉት ደግሞ አይነ ስውራን ናቸው። ባለፈው ነሐሴ 14 ከምሽቱ ከ1 ሰዓት ጀምሮ ቀበሌ 5 በግተራ አካባቢ ሜላት ካፌ በመባል ከሚጠራው ስፍራ የመንግስት ወታደሮች የእሩምታ ተኩስ ከፈቱ። በዚህም በጎዳና አነስተኛ ሥራና በልመና ላይ ተሰማርተው የነበሩ ተገደሉ። ከሟቾቹ ውስጥ አንዱ አይነ ስውር ሲሆን አንዷ ደግሞ የ11ኛ ክፍል ተማሪና ድንች ቅቅል ጎዳና ላይ በመሸጥ የምትተዳደር ወጣት ናቸው። በዚህ ክልል ውስጥ አካል ጉዳተኛ መሆንም ከመንግስት ወታደራዊ ኢላማነት እንደማያስጥለው ሁሉ አገሬን ሰላም አድርግልኝ ብሎ ቤተ ክርስቲያን የሚሳለም ምዕመን፣ ማህሌት ላይ የሚቆም ቄስ ወይም የአብነት ተማሪ መሆን ከመሞት እንደማያድን ለመመልከት አሁንም ከኮሚሽኑ ሪፖርት ላይ ሌላ ታሪክ ዋቢ እናድርግ። ቄስ አወቀ መኮንን በጎጃም ሜጫ ወረዳ የሚኖሩ የሃይማኖት አባት ነበሩ። ነሐሴ 13 ማለዳ ለሃይማኖታዊ ሥርዓት ወደሚያገለግሉበት ዘርአ ብሩክ ቤተ ክርስቲያን መጓዝ ጀመሩ። በአካባቢው 1 ሳምንት አስቀድሞ ለ2 ቀን የቆየ ውጊያ ተካሂዶ ጦርነቱ ላይ ያልነበሩ 7 ሰዎችን ከቤት አስወጥተው የገደሉ የመንግስት ወታደሮች ከህዝቡ ጋር መቃቃራቸው ታውቋል። ነገሩ በዚህ ሁኔታ ውስጥ እያለ ነበር ቄስ አወቀ ወደ ቤተ ክርስቲያን መጓዝ የጀመሩት። ወታደሮቹ እንዲህ ያለ ሟች ከሌሊቱ 11 ሰዓት ተኩል ላይ በማግኘታቸው ደስ እያላቸው ረሸኗቸው። ቄሳውስትና መሰል የሃይማኖት አባቶች ብቻ ሳይሆኑ ምዕመናንም እንደማይተርፉበት በባህር ዳር ዙሪያ ወረዳ የይነሳና ይባብ ቀበሌ ነዋሪዎች ምስክር ናቸው። የ61 ዓመቷ ወይዘሮ መብራት የመኳንንትና ጎረቤታቸው የ25 ዓመቷ ወይዘሮ ነጻነት ምትኩ ቤተሰብ የሚያስተዳድሩ እናቶች ናቸው። ነሐሴ 8 ቀን ከ9 ሰዓት ተኩል በኋላ ከቤተ ክርስቲያን ቅዳሴ እየተመለሱ ሳለ ወታደሮች አገኟቸው። እናም ረሸኗቸው። በዚያ ክልል ውስጥ ሞት ከተመዘገበውም በላይ ነው። በክልሉ ውስጥ ምንም መሆን ከሞት ለመሸሻ አያስችልም። ሆቴል ውስጥ ማረፍ አያድንም። ቤት ውስጥ መቀመጥ ከሞት አያስጥልም።
ገዳይ በር ሰብሮ አጥር ዘሎ ይገባል። ፋኖ አለመሆን ከመገደል አያስመልጥም። የፋኖ ደጋፊ አለመሆን ላለመሞት ዋስትና አይደለም። ዓለምን የናቀ መነኩሴ መሆን ለነፍሱ ያደረ ቄስ አልያም ክህነትን ለመድፋት አብነት የሚማር ወይም የአምላኩን ትእዛዝ የሚፈጽም ኢማም መሆን ከግድያ ያስጥልም። ገበያ አደባባይ ነውና መንግስት ቢያንስ በህዝብ ፊት ሰው አይገድልም ብሎ መዳን አይቻልም። ለአብነት በጎንደር አዘዞ ጸዳ ቀበሌ ጤና ጣቢያ አጠገብ በነበሩ ገበያተኞች ላይ መንግስት በጎንደር ዩኒቨርሲቲ ጸዳ ካምፓስ አስቀምጧቸው የነበሩትን ወታደሮቹን እርምጃ እንዲወስዱ በማድረግ 11 ሰዎች ተገድለው አስፓልት ላይ ተጥለዋል። ይህ ሁሉ የሆነው በገበያ ላይ ባሳለፍነው ጳጉሜ 2 ቀን ነው። በዚያ ክልል ውስጥ በመኖሪያ ቤት ውስጥ መቀመጥም ለግድያ እንደሚዳረግ ተጨማሪ ማስረጃዎችን ከሰሜን ወሎና ከአዊ ብሔረሰብ ዞን እንፈልግ። ባሳለፍነው ሰኔ 25 በሰሜን ወሎ ውርጌሳ ከተማ ፋኖና የመንግስት ወታደሮች ውጊያ አካሄዱ። በዘፈቀደ የሚተኮሰውና የትኛውም አማራ ወታደራዊ ኢላማ ነው ብሎ የሚያምነው ያገዛዙ ከባድ መሳሪያ በየአቅጣጫው ይተኮስ ዘንድ ቀጠለ። እናም መኖሪያ ቤቶች ላይ አረፈ። 6 የቤተሰብ አባላትንም ሙትና ቁስለኛ አደረገ። ከነዚህ ውስጥ 4ቱ እንኳን ፖለቲካ ስማቸውን የማያውቁ ሕፃናት ናቸው። በአዊ ብሔረሰብ ዞን ወንጃላ ቀበሌ ውስጥ በዚሁ ወር አንድ ሌሊት ላይ መንግስትና ፋኖ ተዋጉና ፋኖዎች ቀበሌውን ለቀው ወጡ። ጦርነቱ ከቆመ በኋላ የመንግስት የጸጥታ ኃይሎች ወደ ቀበሌዋ በመግባት ከጠዋቱ 1 ሰዓት ጀምሮ ቤት ለቤት እየዘሩ ፋኖን ትደግፋላችሁ፣ ትቀልባላችሁ በማለት 5 ሰዎችን ከቤታቸው አስወጥተው ገደሉ። ከሟቾቹ መካከልም አንድ የ75 ዓመት አረጋዊ ይገኙበታል። ሞትን ቤትም ሆኖ ማምለጥ አይቻልም ሲባል ይህ ነው። በዚያ ክልል ሞት በሁሉም ቦታ አለ ሲባል ገዳይም በሁሉም ቦታ ስለመኖሩ ሲነገር ዋናው ገዳይ መንግስት ቢሆንም ፋኖና ስማቸው የማይታወቅ ገዳዮችም ያልታጠቁ ሰዎችን ይገድላሉ። አሁንም የሰብአዊ መብቶች ኮሚሽንን ሪፖርት ዋቢ አድርገን ጥቂት ታሪኮችን እናቀርብ። በምዕራብ ጎንደር ቋራ ወረዳ መንግስት ያስታጠቃቸው ሚሊሻዎች 12 የፋኖ ታጣቂዎችን አገኙ። ሚሊሻዎቹ ፋኖዎቹን ይዘው ለመንግስት አስረከቡ። በዚህ የተበሳጩ ሌሎች የፋኖ አባላት አብተጋሆ በተባለውና ሚሊሻዎች በሚኖሩበት ቀበሌ ነዋሪ ላይ ተኩስ ከፈቱ። በዚህም ሴቶችና ሕፃናትን ጨምሮ 23 ሲቪል ሰዎችን አፍነው ወደ ቴዎድሮስ ከተማ በመውሰድ የተወሰኑት ሲመለሱ ሌሎቹ ተገደሉ። በዚህ ምክንያት የብሔር ግጭት ተቀስቅሶ ቁጥራቸው ያልታወቀ ሰዎች ተገዳደሉ። ሕፃናትና አረጋውያንም ሞቱ። ቤቶችና የሰብል ማሳም ተቃጠለ። ሰሜን ሸዋ ዞን የኤፍራታና ግድም ወረዳ አስተዳዳሪና የቀወት ወረዳ አስተዳደር ጽሕፈት ቤት ኃላፊ ባሳለፍነው ግንቦት የተገደሉት በፋኖ ታጣቂዎች ነው። በደቡብ ጎንደር ዞን እስቴና አንዳቤት ወረዳ የመንግስት አስተዳደር አመራሮች ለስብሰባ ወደ ደብረታቦር ከተማ በጉዞ ላይ እንዳሉ ነሐሴ 8 ቀን በፋኖ በተፈጸመባቸው ጥቃት ሙትና ቁስለኛ ሆነዋል። መላ ኢትዮጵያን ወደ ቀውስ የከተተው አገዛዙ ትጥቅ በማንኛውም ሰው እጅ እንዲገባ አድርጓል። አገር ማስተዳደር እንዴት እንደሆነ እንኳን የማያውቁ ገዢዎች በአገሪቱ ውስጥ ኃይልን የሚጠቀም ግለሰብና ቡድን እንዲበዛም አድርገዋል። በዚህም ተርታውንና ከርታታውን ሕዝብ እንዲገድሉ፣ እንዲያግቱና እንዲያቆስሉ ሆኗል። የሰብአዊ መብቶች ኮሚሽን እነዚህን ስም የሌላቸውን ገዳዮች ያልታወቁ ታጣቂዎች ይላቸዋል። እነዚህ ያልታወቁ ታጣቂዎች በኦሮሞ ብሔረሰብ አስተዳደር ዞን ዋና አስተዳዳሪውን አህመድ አሊን ገድለዋል። ባህር ዳር ከተማ አባይ ማዶ ዘንዘልማ በሚባለው አካባቢ በሚገኘው የገበያ ማዕከል ሰሳበረት በሚባል ቦታ 4 ወጣቶችና አሽራፍ በሚባል አካባቢ ደግሞ 2 ወጣቶች በድምሩ 6 ወጣቶች እጃቸውን የኋሊት አስረው በጥይትና በስለት በአሰቃቂ ሁኔታ ገድለው ነሐሴ 12 ቀን 2016 ዓ.ም የጣሏቸው እነዚሁ ያልታወቁ የተባሉ ታጣቂዎች ናቸው። ይህ ከሆነ ከ3 ቀናት በኋላ ሰሜን ወሎ ዞን ራያ ቆቦ ከተማ ዙሪያ የቆቦ ከተማና የዋጃ ከተማ ነዋሪ የሆኑ 4 ወጣቶችን ገድለው የጣሏቸው ያልታወቁ ታጣቂዎች ናቸው። ገዳይም የአገዳደል አይነትም በየአይነቱ በሆነበት በአማራ ክልል ቁጥራቸውን ቤታቸው የሚያውቀው ሰዎች አልቀዋል። ይህ የሰብአዊ መብቶች ኮሚሽን ሪፖርት እስከ መስከረም የመጀመሪያ ሳምንት ያለውን የሚያመለክት ነው። በዚህ ገድሎና አጋድሎ ያልበቃው ብልጽግናው መንግስት አሁን ደግሞ አዲስ ወታደራዊ ዘመቻ ከፍቷል። በዚህም ድልን አምጥተውለት የማያውቁትን ከቆላ ተንቤን እስከ ወለጋ ከወልዲያ እስከ ባሌ ጦርነትን አሸንፈው የማያውቁትን ጄኔራሎቹን አሰማርቷል። በምክትል ኤታማዦር ሹም ጄኔራል አበባው ጠርናፊነት 17 የጄኔራሎች ጥምረት በአራቱም የአማራ ክልል አቅጣጫ ዘምቷል። እነዚህ ጄኔራሎች ሟችን ከማብዛት ቂምን ከማስፋት በዘለለ ምን ይፈይዳሉ? ከ1 ዓመት በላይ ተዋግተው ማሸነፍ ካልቻሉ መንግስታቸውን አስገድደው ወደ ሰላም እንዲገባ ማድረግ አይሻላቸውም ወይ የሚለውን የወዳጅ ምክር የሚሰማ ጆሮ የላቸውም። ዘንድሮም እንዳምናው ግፋ በለው እያሉ ናቸው። ዘንድሮም እንዳምናው ጄኔራሎቹ አይሞቱም።
አምና ከነበሩት ወታደሮቻቸው ብዙዎቹ በሕይወት የሉም። አምና በሕይወት የነበሩ ሕፃናትና አዛውንቶችም ዘንድሮን አላዩም። እነዚህ ወታደራዊ መኮንኖች ከአምናው ዘንድሮ የሚሻላቸው ከሆነ ግን እንደ ኢሰፓ ጄኔራሎች ለአንዴና ለመጨረሻ ጊዜ እያሉ ለብዙኛ ጊዜ ካወጁት ወታደራዊ ዘመቻ በኋላ የሚታይ ይሆናል። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።